በሕይወት ለመቆየት ልጆቻቸውን እስከ መሸጥ የደረሱት የአፍጋን አባቶች ጉዳይ። Forced to flee the worst drought in living memory in Afghanistan, 40-year-old farmer Ahmad and his family have abandoned their lands for the outskirts of Herat. ጀንበር እንደወጣች በአፍጋኒስታን የጉር ግዛት ዋና ከተማ ቻግቻራን በመቶዎች የሚቆጠሩ ወንዶች አቧራ በሸፈነው አደባባይ ይሰበሰባሉ። ሰዎች መጥተው ማንኛውም ሥራ ይቀጥሩን ይሆናል በሚል ተስፋ ከመንገዱ አጠገብ ተሰልፈው ይቆማሉ። ይህም በዚያች ቀን ቤተሰቦቻቸው ምግብ ይመግቡ አለያም አይመግቡ እንደው ይወስናል። ነገር ግን ይሄ መሆን ዕድሉ እጅግ ዝቅተኛ ነው። የ45 ዓመቱ ጂማካን በካብ በ6 ሳምንት ውስጥ በቀን 150 እስከ 200 አፍጋኒ ማለትም ከ2.35 እስከ 3.13 ዶላር የሚከፈል ሥራ ለ3 ቀናት ብቻ አግኝቷል። ልጆቼ ለ3 ቀናት በተከታታይ እንደራባቸው አድረዋል። ባለቤቴ እያለቀሰች ነበር፣ ልጆቼም እንዲሁ። ስለዚህ ዱቄት ለመግዛት ጎረቤት ገንዘብ እንዲያበድረኝ ለመንኩ ይላል። ልጆቼ በረሃብ ይሞታሉ ብዬ በፍርሃት እኖራለሁ። የኩማ ታሪክ የአንድ ሰው ታሪክ አይደለም። اول ما دامو یک چای داشتیم دامو دریا یعنی پیش امو واتاق دامو علی خشک شده هیچ ام نیست ዛሬ በአፍጋኒስታን እንደ መንግስታቱ ድርጅት መረጃ ከሆነ ከአራት ሰዎች መካከል ሶስቱ መሰረታዊ ፍላጎቶቻቸውን ማሟላት አይችሉም። ስራ አጥነት በስፋት ተፈጥሯል። የጤና አገልግሎት ጭንቅ ውስጥ ገብቷል። ከዚህ ቀደም ለሚሊዮኖች መሰረታዊ ግብዓት ያቀርብ የነበረው እርዳታ አሁን ሽርፍራፊ ነው የሚቀርበው። አገሪቱ ታይቶ በማይታወቅ ረሃብ እየተመታች ነው። ከጠቅላላ ህዝቡ 10 በመቶ ማለትም 4.7 ሚሊዮን የሚጠጋ ሰው በቸነፈር ለመመታት ጫፍ ላይ እንደሆነ ይገመታል። ጎር ክፉኛ ከተጎዱ ግዛቶች መካከል አንዱ ነው። በዚያ አካባቢ ወንዶች ተስፋ ቆርጠዋል። ራቢን ይሳቅ እየተናነቀው እንዲህ ሲል ተደመጠ። በኢ ኻተር ቢጃ شدم که سال خوش سالی بود آب نبود چاک بود اینا خوش شد چشماکی بود اینا خوش شده ልጆቼ 2 ቀናት ያክል ምግብ እንዳልቀመሱ ተደውሎ ተነግሮኛል። ራሴን ማጥፋት እንዳለብኝ ተሰምቶኛል። ከዚያ ግን ይህ ቤተሰብ እንዴት ሊረዳ ይችላል ብዬ አሰብኩ። ለዚህ ነው ሥራ ለመፈለግ እዚህ የተገኘሁት ባይ ነው። ጓጃ አህመድ እምባ እየተናነቀው ጥቂት ቃላት እንኳን ካፉ አይወጡም። እየራብን ነው። ትልልቅ ልጆቼ ሞተዋል። ስለዚህ ቤተሰቤን ለመመገብ መስራት አለብኝ። ግን አርጅቻለሁ እና ማንም ሥራ ሊሰጠኝ አይፈልግም ይላል። በአደባባዩ አጠገብ ያለ ዳቦ ቤት ሲከፈት ባለቤቱ ለተሰበሰቡት ሰዎች የተበላሸ ዳቦ ያከፋፍላል። በጥቂት ሰከንዶች ውስጥ ዳቦውን ተሻምተው ይወስዳሉ። ግማሽ የሚሆኑት ሰዎች በእጃቸው ዳቦ ይዘው ይታያሉ። ወዲያው ሌላ ሁኔታ ተፈጠረ። የሞተር ሳይክል የሚያሽከረክረው ሰው ድንጋይ የሚሸከም አንድ የቀን ሰራተኛ ለመቅጠር ይመጣል። በጣም ብዙ ወንዶችን ሥራ ለመቅጠር ግርግር ይፈጥራሉ። ለ2 ሰዓት በስፍራው ስንቆይ 3 ሰዎች ብቻ ሥራ አግኝተዋል። በአቅራቢያ ባሉ ማህበረሰቦች ዘንድ የሥራ አጥነት አስከፊ ተጽዕኖ ግልጽ ሆኖ ይታያል። አብዱር ራሺድ አዝሜ የ7 ዓመት የሆኑ መንታ ልጆቹን ፎቂያና ሮሂላ ላይ የገጠመውን ከባድ ውሳኔ ለማብራራት ቀረብ አድርጎ በጉጉት ይናገራል። ሴት ልጆችን ለመሸጥ እንኳን ዝግጁ ነኝ እያለ ነፍርቆ ያለቅሳል። ድሃ ነኝ፣ እድር ያለብኝና ረዳት ያጣሁ ድሃ። ከሥራ ደረቅ ከንፈሬን ይዤ በረሃብ በጥማትና በጭንቀት ግራ በመጋባት ወደ ቤት እመጣለሁ። ልጆቼ አባ እባክህ ዳቦ ስጠን ብለው ይመጣሉ። ግን ምን እሰጣቸዋለሁ? ሥራ የለ። ሮሂላን እያቀፈ እየሳመ ያለቅሳል። ልቤን ይሰብረዋል። ግን ሌሎች ልጆችን ለመመገብ ይህ ብቸኛው መንገድ ነው ሲል ይደመጣል። ለመመገብ ያለን ነገር ዳቦና ሙቅ ውሃ ብቻ ነው። ሻይ እንኳን የለንም ትላለች እናታቸው። ሁለቱ ታዳጊ ልጆች ጫማ መጥረግ ይሰራሉ። ሌላኛው ልጅ ቆሻሻ ይሰበስባል። ቆሻሻውን ካይን እንደማገዶ ምግብ ለማብሰል ትጠቀምበታለች። ሌላኛው ሰይድ አህመድ የተባለ ሰው የ5 ዓመት ሴት ልጁ ሻይቃ ትርፍ አንጀትና ጉበቷን ካመማት በኋላ ለመሸጥ እንደተገደደ ይናገራል። የሕክምና ወጪውን ለመክፈል ገንዘብ አልነበረኝም፣ ስለዚህ ልጄን ለዘመድ ሸጥኳት ይላል። የሻይቃ ቀዶ ሕክምና የተሳካ ነበር። የሕክምና ወጪው ግን ከተሸጠችበት ገንዘብ የመጣ ነው። ሻይቃ በትናንሽ ልጆቿ አንገቱን ትነካካለች። በመካከላቸው ያለው ግንኙነት ቅርብ ለመሆኑ ግልጽ ነው። ግን ከ5 ዓመታት በኋላ ወደ ተሸጠችበት ቤተሰብ ትሄዳለች። ገንዘብ ቢኖረኝ ኑሮ ይህን ውሳኔ በፍጹም አልወስንም ነበር ይላል። ግን ያለ ቀዶ ሕክምና ብትሞት ምን ይሆናል ብዬ አስባለሁ። በዚህ መንገድ ቢያንስ በሕይወት ትቆያለች።
ሰይድ አህመድ እንደ ሚሊዮኖች አፍጋን ሁሉ ከ2 ዓመት በፊት እርዳታ ያገኝ ነበር። ዱቄት፣ ዘይት፣ ምስርና ለሕፃናት ልዩ ምግቦች ይሰጣቸው ነበር። ግን ባለፉት ዓመታት ከፍተኛ የእርዳታ ቅነሳ ብዙ ሰዎች የህይወት ድጋፍ አጥተዋል። የአፍጋኒስታን ከፍተኛ የእርዳታ አቅራቢ የነበረችው አሜሪካ ባለፈው ዓመት አብዛኛው እርዳታዋን አቋርጣለች። ዩናይትድ ኪንግደምን ጨምሮ ሌሎች ቁልፍ የእርዳታ አቅራቢዎችም እንዲሁ እርዳታቸውን ቀንሰዋል። በመንግስታቱ ድርጅት መረጃ መሰረት በዚህ ዓመት ያለው እርዳታ ከፈረንጆቹ 25 ጋር ሲነጻጸር በ70 በመቶ ቀንሷል። በአገሪቱ ከግማሽ በላይ የሚጠጉ ግዛቶች የተከሰተው ከባድ ድርቅ ችግሩን የበለጠ አባብሶታል። ከመንግስትም ሆነ መንግስታዊ ካልሆኑ ድርጅቶች አንድም እርዳታ አላገኘንም ይላሉ አብደል ማሊክ። እንደ አውሮፓውያን አቆጣጠር በ2021 አገሪቱን የተቆጣጠረው ታሊባን መንግስት የቀውሱን ኃላፊነት የውጭ ኃይሎች ሲወጡ ተገዶ በወጣው በቀደመው አስተዳደር ላይ ጥሏል። በ20 ዓመታት የወረራ ጊዜ ሐሰተኛ ኢኮኖሚ ተፈጥሯል ይላሉ የታሊባን መንግስት ምክትል ቃል አቀባይ ሐምዱላህ ፊጥራት። ከወረራው በኋላ ድህነት፣ ችግርና ስራ አጥነት እንዲሁም ሌሎች ችግሮች ወረረስን። ይሁን እንጂ የታሊባን ፖሊሲ በተለይም በሴቶች ላይ የሚያደርገው ክልከላ የረድኤት ድርጅቶች ፊታቸውን እንዲያዞሩ ያደረገው ዋነኛ ምክንያት እንደሆነ ምዕራባውያን ይናገራሉ። ታሊባን ግን አይቀበልም። ሰብአዊ እርዳታ ፖለቲካዊ መሆን አይገባውም ሲል ይከራከራል። ታሊባን ድህነትን ለመቀነስና ስራ ለመፍጠር መሰረተ ልማትና ማዕድን የመሳሰሉ የኢኮኖሚ ፕሮጀክቶች እንዳሉት ይናገራል። እነዚህ የረጅም ጊዜ እቅዶች አንድ ቀን ፍሬ ሊያፈሩ ቢችሉም አስቸኳይ እርዳታ ካላገኙ በህይወት መቆየት የማይችሉ ሚሊዮን ሰዎች ግን አሉ። ከነዚህ መካከል የ14 ወር ዕድሜ ያላት ሴት ልጁ ከጥቂት ሳምንታት በፊት የሞተችበት መሐመድ ሐሺም አንዱ ነው። ልጄ በረሃብና በመድኃኒት እጥረት ሞተች። ሕፃን ሲታመምና ሲራብ ሞቱ አይቀሬ ነው ይላል። በአካባቢው ሽማግሌ የሆኑ አንድ ነዋሪ የሕፃናት ሞት ባለፉት 2 ዓመታት በተለይ ከምግብ እጥረት ጋር በተያያዘ በጣም ከፍ ብሏል ይላሉ። ነገር ግን እዚያ አካባቢ ሞት በይፋ አይዘገብም። የሕፃናት ሞት ከፍ ማለቱ ማስረጃ የሚገኝበት ብቸኛ ስፍራ መቃብር ቤት ነው ባይ ናቸው። ትንሽና ትልቅ መቃብሮችን በማነጻጸር ስንቆጥር ትናንሽ መቃብሮች ከትልቁ እጥፍ ሆነው እናገኛቸዋለን። ይህ ማለት የሕፃናት ሞት ከአዋቂዎች በ2 እጥፍ ይበልጣል እንደማለት ነው። በሻክሻራን ባለው ዋና ሆስፒታል ተጨማሪ ማስረጃ አለ። የጨቅላ ሕፃናት ክፍሉ በጣም የተጨናነቀ ነው። አልጋዎች ሁሉ ተሞልተዋል። አንዳንዶቹ ሁለት ሕፃናትን አስተኝተዋል። አብዛኞቹ ሕፃናት ክብደታቸው ቀንሷል። ብዙዎቹ ደግሞ በራሳቸው መተንፈስ ይቸገራሉ። አንዲት ነርስ መንታ ልጆች ታንቀሳቅሳለች። ከ2 ወር ቀደም ብለው እየተወለዱ ናቸው። አንዱ 2 ኪሎ፣ ሌላኛዋ ደግሞ 1 ኪሎ ብቻ ናቸው። ሕፃናቱ በአስጊ ሁኔታ ላይ ሲሆኑ ወዲያውኑ ኦክሲጅን ተሰጥቷቸዋል። የ22 ዓመቷ እናታቸው ሻኪላ በእናቶች ክፍል እያገገመች ነው። ነፍሰ ጡር እያለች በቂ ምግብ ባለማግኘቷ ደክማለች። ዳቦና ሻይ ብቻ ነው ያገኘችው በማለት የመንታዎቹ አያት ጉልባዳን ትገልጻለች። ነርስ ፋጢማ ሁሴን በቀን እስከ 3 ሕፃናት የሚሞቱባቸው አንዳንድ ቀናት እንዳሉ ትናገራለች። በመጀመሪያ ጊዜ ሕፃናት ሲሞቱ ማየት በጣም ከባድ ነበር፣ ግን አሁን እንደ መደበኛ ሁኔታ ተላምደነዋል ባይ ናት። የጨቅላ ሕፃናትን ክፍል የሚመራው ዶክተር መሐመድ ሞሳ የሕፃናት ሞት መጠን እስከ 10 በመቶ ድረስ ከፍ እንዳለ ይናገራል። ይህም ተቀባይነት የሌለ ነው በማለት ይናገራል። በድህነት ምክንያት የታካሚዎች ቁጥር ከቀን ወደ ቀን እየጨመረ ነው ባይ ነው። እነዚህ ማለትም ሆስፒታሉ ሕፃናቱን በተገቢ መንገድ ለማከም የሚያስፈልጉ ግብዓቶች የሏቸውም። የገንዘብ እጥረት ብዙ ቤተሰቦችን ከባድ ውሳኔ እንዲወስኑ አስገድዷል። የጉልባዳን በሕይወት የተረፈች የሴት ልጅ አሁን ትንሽ ክብደት ጨምራለች። አተነፋፈሷም ተስተካክሏል። ግን ከቀናት በኋላ ቤተሰቧ በገንዘብ ምክንያት ሆስፒታል ማቆየት ባለመቻሉ ወደ ቤት ይወስዷታል። ሕፃን ዘሚርም በተመሳሳይ ምክንያት ወላጆቿ ወደ ቤት መልሰዋታል። ያልጠነከረ አካላቸው ያለ እርዳታ ለመቆየት ከባድ ትግል ማድረግ ይኖርበታል። ይህ ሁሉ የሆነው ለምን ነው? አሜሪካ፣ ምዕራቡ ዓለም ወይስ ራሳቸው? ሻሎም